በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምንሰነበታችሁ እንደምንቆያችሁ ከረጅም ጊዜ በኋላ ተገናኝተናል። ተወዳጆች ይህን ቪዲዮ ለተዋህዶ ልጅ ደም እንድታደርሱልኝ እፈልጋለሁ። ስፔሻሊ ተዋህዶ ውስጥ ያሉ ሌላ ቤተ እምነትም ያሉ እነዚህ ጥያቄ ብዙ ጊዜ ስልበራ ስለሚጋቡ ነው። አንድ በጣም ገዳይ ጥቅስ አለ። ገዳይ ስላችሁ መጽሐፍ ቅዱስ ላይ የለም። በእምነት ብቻ ድነሃል፣ በቃ ሌላ መልካም ስራ አያስፈልግም የሚሉ ሰዎች አሉ። ይሄ ወደ ሲኦል የሚከት ነው ወገኖቼ፣ ወደ ሲኦል የሚከት ነው። ስለዚህ ይህንን ነገር ምን ማለት ነው፣ መጽሐፍ ቅዱስ ላይ እንዴት ነው የሚለው ነገር አብረን እንመለከታለን። ፍሬ ማፍራት እንዳለብን እንድንረዳ ነው። ለምሳሌ ሰው ልጅ ለመዳን ካመነ በኋላ መልካም ነገር መስራት ግዴታው ነው። ይሄ የክርስትና ውዴታና ግዴታ ነው። ለመዳን ከፈለግን መልካም ስራ መስራት፣ በመልካም ስራ መወሰን ግዴታ አለብን። አምኛለሁ በክርስቶስ ድኛለሁ ብሎ የሚቀመጥ ህይወት ነገር የለም። መጽሐፍ ቅዱስ ላይ አይ በእኔ ድናል ምንም አትስራ የሚል መጽሐፍ ላይ የለም። ካመንክ በኋላ መልካም ስራ አድርግ የሚል ግን መጽሐፍ ላይ እንድናስተውል ነው። ብዙ ሰው ምን ይላል? አምነናል በቃ ወዴት በእምነት ድነናል የሚሉ ሰዎች አሉ። በጸጋ ድነናል። በእርግጥ የዳነው በጸጋ ነው፣ ከኛ ስራም አይደለም፣ ወይም ደግሞ ከኛ ከድርጊታችን አይደለም፣ ወይም ደግሞ በእኛ ስራ ድነን ሳይሆን በእግዚአብሔር ምሕረት ነው። ወንጌላዊ ቅዱስ ዮሐንስ የዮሐንስ ወንጌል ምዕራፍ 1 ቁጥር 16 ላይ ይላል ጸጋ ላይ ጸጋ ተሰጠን አለ። ደስ አይልም? ጸጋ ላይ ጸጋ ተሰጠን። በጣም ወደው ጥቅስ ነው። ማርያምን ጸጋ ላይ ጸጋ ተሰጠን ካለ በኋላ ቁጥር 17 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ምን ይላል? ሕግ በሙሴ ተሰጠን ጸጋና እውነት ግን በክርስቶስ ሆነ ይላል። የዳነው በክርስቶስ ጸጋ ነው። ከምን ያ በአዳም የመጣብን ሞት የሥጋ ሞት ማለት ነው፣ ወይ ደግሞ ታብዮ ሥጋ የሚባል የመጣብን በአዳም ምክንያት ነው። ግን እኛን ለማዳን የኛ ስራ መልካም አይደለምና ኢሳይያስ 64 ቁጥር 9 ላይ ይላል ጽድቃችን እንደ መርገም ተቆጠረ ይላል። ምክንያቱም የሰው ፍጡር ማዳን ስለማይችል ነው። ነገር ግን ክርስቶስ የወረደው ያንን ለአዳም ላይ የመጣውን በደል ለማጥፋት ነው የመጣው፣ ገሎት ሄዷል። ነገር ግን በክርስትናው ደግሞ ምንድነው እኛ መልካም ነገር ካልሰራን መጽደቅ እንደማንችል እንማማራለን ማለት። ለምሳሌ አምላካችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 7 ከቁጥር 16 ላይ እንዲላል ውስጣቸው ነጣቂ ተኩላ አይሆኑ ነገር ግን ከላይ ግን የበግ ልብስ የለበሱ አሉ ካለ በኋላ ቁጥር 16 ላይ ወርዶ ከስራችሁ ታውቃላችሁ ካለ በኋላ ከይሾ ወይን አይበቅልም ከኩርንችት ደግሞ ዕፀ በለስ አይገኝም አለ። በደንብ አዳምጡ። ካለ በኋላ ቁጥር 17 ላይ መልካም ዛፍ መልካም ፍሬን ያፈራል፣ ክፉ ዛፍ ደግሞ ክፉ ፍሬ ያፈራል። አያችሁ፣ በክርስትና ሆነን አምነን ብቻ መቀመጥ። ዛፍ ለምሳሌ መልካም ዛፍ ፍሬ ማፈራ ከሆነ ምን ይደረጋል? ጌታ የማቴዎስ ወንጌል ምዕራፍ 7 ከቁጥር 19 ላይ ተቆርጦ ወደ እሳት ይጣላል አለ። እኛም መልካም ስራ ክርስቶስ ላይ ሆነን ግንዱ ላይ ሆነን መልካም ስራ ማንፈራ ከሆነ መልካም ስራ ማንሰራ ከሆነ ወደ ሲኦል ለምንጣለው ማለት ነው። በደንብ አዳምጡ። የያዕቆብ መልእክት ምዕራፍ 2 ቁጥር 17 ላይ እንዲህ ይላል ስራ የሌለው እምነት የሌለው ስራ ሞት ነውና ይላል። እምነት የሌለው ስራ የሌለው እምነት ሞት ነው ይላል። የዳነው በእምነት ነው በጸጋ ነው። ነገር ግን እኛ ደግሞ ያን ነገር መስራት ግዴታ ነው። ከዲያብሎስም ይላል ማመን ብቻ እሱም ያምናል ይላል። እዚህ የያዕቆብ መልእክት ምዕራፍ 2 ቁጥር 19 ላይ ይላል አምላክ አንድ እንደሆነ ያምናል፣ ሰይጣንም ያምናል፣ ከማመንም አልፎ ይንቀጠቀጣል ይላል። ግንስ መልካም ስራ አይሰራም። ሰይጣን እኮ እግዚአብሔር እንዳለ ያምናል፣ በደንብ አድርጎ ያምናል፣ እንዳለም ያምናል። ለምሳሌ የሉቃስ ወንጌል ምዕራፍ 22 ከቁጥር 31 ላይ ዲያብሎስ አለ ሰይጣን ስምዖን ጴጥሮስ ሆይ ሰይጣን እንደ ስንዴ አበጥሮ ሊፈትናችሁ አጥብቆ ለምን ይላል። እግዚአብሔር እንዳለ ያውቃል ይላል። እዚህ ጥቅስ ላይ ያዕቆብ መልእክት ምዕራፍ 2 ቁጥር 19 ላይ ያለ ወይም ደግሞ የሉቃስ ወንጌል ምዕራፍ 22 ቁጥር 31 ላይ ያለ። ነገር ግን ልታውቁ የሚገባው ነገር መልካም ስራ የሌለው እምነት የሞተ ነውና ካለ በኋላ የሐዋርያ ቅዱስ ያዕቆብ መልእክት ምዕራፍ 2 ከቁጥር 16 ላይ ከሥጋ የተለየ ነፍስ ሞት እንደሆነ ሁሉ ይላል ከሥራ የተለየ ከእምነት የተለየም ደግሞ ስራ የሞተ ነውና ይላል። አያችሁ፣ እምነት ያለ ስራ መጽደቅ አይቻልም። ጽድቅ የሚገኘው አምኖ በመልካም ነገር በመስራት። አንድ ክርስቲያን መልካም ነገር መስራት አለበት። በደንብ አዳምጡ። ያለበለዚያ ድነት የለም። ድነት የምናገኘው መልካም ስራ ስንሰራ ነው። እምነት ያለ ስራ የሞተ ነውና ብሎ ያብራራል። ሐዋርያ ቅዱስ ጳውሎስም ወደ ገላትያ ሰዎች ምዕራፍ 6 ከቁጥር 9 ላይ መልካም ስራ ለመስራት አትታክቱ አለ። ሰው መልካም ስራ ለመስራት መታከት የለብንም። የሐዋርያት ሥራ ምዕራፍ 18 ከቁጥር 3 ላይ ሐዋርያ ቅዱስ ጳውሎስ ድንኳን ይሰፋ ነበር። መልካም ስራ ሳይሰራ የጸደቀ ሰው የለም። በክርስቶስ ግን አምነን ነው፣ እሱ ላይ ሆነን ነው። በደንብ አዳምጡ። አንዳንድ ሰው ደግሞ ሰዎች አሉ በክርስቶስ ሳይታመን መልካም ስራ ከሰራን አንጸድቅም።
ለዛ ነው ሐዋርያ ቅዱስ ጳውሎስ ወደ ሮሜ ሰዎች ምዕራፍ 3 ከቁጥር 27 ላይ ትምክህት ወዴት አለ አለ። እሱ ቀረ። ሰው የሚጸድቀው በእምነት ሕግ ነው ወይስ በስራ ሕግ ነው? በእምነት ሕግ ነው አለ። አይ አለ በእምነት ሕግ ነው። በእምነት ውስጥ ሆነን መልካም ስራ የምንሰራቸው የምንጸድቀው እንጂ ዝም ብለን መጽደቅም አይቻልም። ያለ እምነት እንደው የምንሰራቸው ነገሮች መልካም አይደለም። ለዛ ነው ሐዋርያ ቅዱስ ጳውሎስ ወደ ቆሎሴስ ሰዎች ምዕራፍ 2 ከቁጥር 16 ላይ ሰንበትን ማክበር፣ መብላት፣ መጠጣት፣ የወር መባቻ ማክበር እነሱ ጥላ ናቸው። ቁጥር 17 ላይ እነሱ ጥላ ናቸው ካለ በኋላ አካሉ ግን ክርስቶስ ነው ይላል። አካሉ ግን ክርስቶስ ነው። እነዚህ የሚያልፉ ነው፣ አይጠቅሙም አለ። ነገር ግን እንዴት ነው የማይጠቅሙት ብላችሁ በክርስቶስ አምነን መልካም ስራ ማንሰራ ከሆነ ሰንበት ብናከብር አንደበታችን ካልለገምን ቤተክርስቲያን ስንሄድ በስትክክል እግዚአብሔር ጋር ማናስቀድስ ከሆነ መልካም ተግባር ማንተገብር ከሆነ ፍሬ አላፈራንም ማለት ነው። ልክ እንደ ሙሴ እንደ ድሮ አይሁዶች በቃ ህግ ብቻ እንደ ሙሴ ህግ ብቻ ይዘው ሰው የሚነቅፉ ከሆነ ለምሳሌ አንድ ክርስቲያን በጎ ነገር መስራት ከፈለገ ምን ማድረግ አለበት? በጥሞና ማዳመጥ፣ ፍሬ ማፍራት አለበት። እሁድ ቁጭ ብሎ ሰው ሐሜት የሚያማ ከሆነ ትርጉም የለውም። እሁድ ላይ ሄዶ ግን የሞተበትን ሰው ቢያጽናና፣ ዳን ቢረዳ፣ የኔ ቢጤም ቢጠይቅ እሱ መልካም ስራ ሰርቷል ማለት ነው። አያችሁ፣ ክርስቶስ ላይ ሆነን ግን መልካም ስራ መስራት ግዴታችን ነው። ሐዋርያ ቅዱስ ጳውሎስ ምን ይላል? ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 5 ላይ በስጋ ምኞት የሚኖሩት እንደ ስጋ ፍቃድ ይኖራሉ፣ እንደ መንፈስ ፍቃድ የሚኖሩት የመንፈስን ነገር ያገኛሉ አለ። ቁጥር 6 ላይ ወርዶ እንደ ስጋ ፍቃድ የሚኖሩት ሞትን ያገኛሉ አለ። ሞት ይመጣባቸዋል አለ። እዛው ደግሞ እንደ መንፈስ ደግሞ የሚኖሩ መንፈሳዊነትን፣ ዘለቄታ ከእግዚአብሔር ጋር ህብረት አድርጎ መኖርን ነው ያገኛሉ አለ። እኛ ከእምነት ተለይተን ከስራ የተለየ እምነት የሞተ ነውና 4 ነጥብ። አንድ ክርስቲያን አምኖ መጠመቅ ያስፈልጋል። ለምሳሌ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ እውነት እውነት እልሃለሁ የሰው ልጅ ከውሃና ከመንፈስ ካልተወለደ ከቶኑ ወደ መንግሥተ ሰማያት ሊገባ አይችልም ብሎ በ4 ነጥብ ዘጋው። ለኒቆዲሞስ እንደነገረው ዘጋው በ4 ነጥብ። ነገር ግን እምነት የጥምቀት ውጤት ነው። ሰው በልቡ አምኖ ነው የሚጠመቀው። አምኖ ብቻ ካልጠመቀ አይድንም። እምነት ያለ ስራ ወይ ደግሞ እምነት ያለ ጥምቀት አይሆንም ማለት። ስለዚህ እምነት የሌለው ደግሞ ስራ የሞተ ነው። ዝም ብሎ አፍ ብቻ ወሬ ነው ማለት። ክርስትና ተግባራዊ ነው። ለዛ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 16 ከቁጥር 24 ላይ የሚወደኝ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኛል። ሁላችን የራሳችን መስቀል አለን። በጎስ ነገር መስራት፣ ደግ ነገር መስራት። ለምን ጌታችን ሲመጣ ራሱ ካንደበቱ ሐዋርያት አልተናገሩ ወይ ደግሞ ነቢያት አልተናገሩ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ተቀምጦ የተናገረ ቃል አለ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 እስከ 47 ምን ይላል? ጌታ የሰው ልጅ ሲገለጥ ለፍርድ ሲመጣ ክርስቶስ ዳግመኛ ምን ያደርጋል መሰላችሁ ወገኖቼ? ስራብ አበላኸኝ ወይ? ስጠማ ጠጣኝ ወይ ይላል። ስቸገር አለበስከኝ ወይ? ታስሬ ጠየቅኝ ብሎ ጥያቄ ጠይቃችኋል። አያችሁ፣ ስራ ሰርታችኋል ነው የሚለው የሚጠይቀማ። ስለዚህ በእምነት ብቻ ጸድቃለሁ ብሎ የሚቀመሰው መልካም አይደለም። ለዛ ነው እዚህ ወደ ሮሜ ሰዎች ምዕራፍ 10 ቁጥር 4 ላይ ሁልጊዜም በሱ የሚያምኑ ክርስቶስ የሕግ ፍጻሜ ነውና ይላል። ፍጻሜያችን ክርስቶስ ነው። ፍሬ የምናፈራላለው። በርቱ፣ ጠንክሩ። በሚቀጥለው እንገኛለን። አመሰግናለሁ።